እቺ ሴት ላይ ቦምብ አስራ ባንክ ለመዝረፍ ትገባለች። ታሪኩ የሚጀምረው በዚህ ሰውዬ ክሪስቶፈር ይባላል። ስራው ክሪስቶፈር ፎቶ አንሺ ነው፣ ሰዎች የማያውቁት ግን በጎን በኩል ባንክ ቤት ይዘርፋል። ተሳክቶለትም ደግሞ 1 2 3 ባንኮች ዘርፏል። ትንንሽ ባንኮች አልተያዘም። ተደም የሆነ ሰዓት ይሄ ፎቶ አንሺነት እንደሚፈልገው እንዳልሆነ ሲያይ፣ በዛ ላይ ብርም ሲቸገር አሁንም ባንክ ለመዝረፍ ያስባል። ዞር ዞር ሲልም በቅርቡ ትልቅ ባንክ አለ። ይሄን ባንክ ታዲያ ለመዝረፍ የሚሄድበት መንገድ የሚገርም። መጀመሪያ ፍቅረኛውን ይጠራታል። ከዛ ባንክ ዘርፍ ነው ይላታል። እሷም ተስማማለች። ባልና ሚስት ከአንድ ወንዝ ነው የሚቀዱት እንደሚባለው አንድ አይነት ነች። ስሟም ሊሳ ይባላል። እንዴት አሰብክ ብላ ስትጠይቀው እዛ ባንክ ውስጥ የሚሰራ ሰው እናግታለን፣ ቦምብ ላዩ ላይም እናጠምዳለን፣ እዛ ገብቶ ብር እንዲዘርፍልን ራሱን እናስደርጋለን አለ። ከዛ ባንክ ቤት ውስጥ ሄደው ታርጌት የሚሆናቸውን ሰው ማጥናት ጀመሩ። ወዲያው ምችን ሴት አየዋት። ሚሼል ትባላለች። እዛ ባንክ ውስጥ ሚሼል ስራዋ ማናጀር ሆና ነው የምትሰራው። ያው ድምፄ ከተዘጋባችሁ ትንሽ ጉንፋን ነገር ይዞ ይቅርታ። እና ሚሼልም ክሪስቶፈር ስትወጣ ስትገባ የት ነው ቤቷ የሚለውን መከታተል ጀመሩ። ምክንያቱም መሳሳት አይፈልጉም። እያንዳንዷን ነገሯን ስለሷ ማጥናት ይፈልጋሉ። እና በመጨረሻም ታዲያ ወር አለፈ። እናም ክሪስቶፈር ውስጥ ገብቶ ደግሞ ያለውን ነገር ለማጥናት ስልጣኗን ለማወቅ እንደ ከስተመር ሆኖ ቀጠሮ ከሷ ጋር ሲዛር ቢሮ ውስጥም ያገኛታል። በዚህ ሰዓትም ታዲያ እንደ ከስተመር ሆኖ ባንኩ ካሽ አለው የለውም የሚለውን ነገር ይጠይቃል። ብድር ፈልጌ ነበር፣ እንደዚህ ፈልጌ ነበር፣ በካሽ ነው የፈለግኩት እያለ ማለት ነው። እሷ ደግሞ ከስተመር ነው ብላ ስላሰበች ችግር የለውም በቂ ካሽ አለ ትለዋለች። እናም ይሄን ነገር ልክ እንደጨረሰ የቢዝነስ ካርዱን ሰጥቷት ይሄዳል። ለምን የቢዝነስ ካርድ መስጠት እንደፈለገ አላቅም፣ ግን የበለጠ ለማሳመን ይሆናል ብሎ አስቦ ይሆናል ቢዝነስ ካርዱን ሰጣት። እና ሚሼል ስራውን እንደጨረሰች እንደ ኖርማል ቀን ወደ ቤት ሄደ። ቀኑም መሸትሸት ብሎ ነበረ። ልክ እንደገባች ልጅ አላት የ7 ዓመት ከእሷ ጋር ቁጭ ብላ 2 ሰዎች ብርግድ አድርገው ይገባሉ። ኋላም ደግሞ ክሪስቶፈር አለ 2 ሰው ጨምሮ ነው። መሳሪያም ታጥቀዋል። ያዟቸው፣ እንዳትጮህ ያሏቸው፣ አሳሰሯቸው። ህፃኗንም ጭምር የ7 ዓመቷ እንዲህም ይላታል፣ እያንዳንዱ ምልሽን ካላደረግሽ ልጅሽን እገላታለሁ ይላታል። መሳሪያ ደቅኖ አሁን 2 ሰዎችና ክሪስቶፈር 3 ሆነው ውስጥ ሲያስጨንቁ ሊሳ ወይም ደግሞ የክሪስቶፈር ፍቅረኛ መኪና የምትነዳው እሷ ነች እና መኪና ውስጥ ቁጭ ብላ እየጠበቀቻቸው ነው። እንዲሁም ሌላ ሰው ከመጣ ልትነግራቸው እየጠበቀቻቸው ነው። በመሀልም ታዲያ ሰው ወደ ቤቱ ሲጠጋ ታያለች። መነጋገሪያ ደግሞ ዎኪቶኪ አዘጋጅተው ነበር። ዎኪቶኪ ለምንድን ነው የሚጠቀሙት? አይጠለፍም። ከተማ ውስጥ በተለይ የምጠለፍ ቻንስ አለው፣ ግን ሬድ ነው ከተማ ውስጥ። በዛ ላይ ደግሞ ሪከርድ አይገኝባቸውም እንደ ስልኩ። ለዛ ነው ይሄ እንዴት ተጠቀሙት። እና የሚገባውን ሰው ስታይ ለክሪስቶፈር ምልክት ሰጠች፣ ሰው እየመጣ ነው ብላ ትግባ ብለውም እነሱ ጠበቋት። ልክ ልጅቷ ስትገባ ከአንዳንድ ያዟት፣ እሷንም እንደ ሌሎቹ አሰሯት። ቀኑ ምሽት ነው። ሺ ጊዜ ደግሞ ማናጀር ብትሆን በማታ ሄዳ ብር ማውጣታችን። ስለዚህ ያላቸው አማራጭ ምንድነው? እስከሚነጋ መጠበቅ ነው። አንድ ላይም ሆኖ ሳይተኙ ቁጭ ብለው ነጋ። ምን ያክል ልጅቷ እና ሚሼል ቴሪፋይ የሆነ ምሽት እንደሚሆንባቸው አስቡ። ታግታችሁ ከዚህ በኋላም ነው ታዲያ ያሰቡትም የሚያደርጉት። ቀጫጭን ትቦ ፈንጆች ያወጣሉ። ልክ እዚህ ጋር እንደምታዩት ማለት ነው። ይሄ ትክክለኛው ፎቶ ነው። ላዩ ላይ አስረውባት እና ልጅቷ ላይም አብራት የምትኖረው እቺ ሩሜቷ ነው። እሷ ላይም እኚህም ፈንጆች ያስራሉ እንደዚህ ጋር እንደምታዩት ማለት ነው። እናም እንዲሏታል ምንልሽን እያንዳንዱ ነገር ካልሰማሽ ልጅሽም አንቺም እሷም ትሞታለች። ላይሽ ላይ ያሰርነው ደግሞ ቀላል ፈንጂ እንዳይመስልሽ፣ አንቺን አይደለም ተራራ ሁሉ ሚኒድ ፈንጂ ነው፣ ድምጥ ማጥሽን የሚያጠፋው ይላታል። ስለዚህ ያላት አማራጭ ምንድነው? ሚሼል ባንኩን መዝረፍ። እንደ ኖርማል ቀንም መኪናው አስገባች፣ ወደ ባንኩ ቀጥ ብላ ሄደች። ከመኪናው ኋላም ክሪስቶፈር ተቀምጧል፣ መሳሪያ ደቅኖባት የሆነ ነገር አደርጋለሁ ብትል ሊተኩስባት ተዘጋጅቷል። እዛም እንደደረሰች ገባች። አብዛኛው ባንክ ቤቶች ደግሞ የካዝና ቁልፍ የካዝና ኮድ ምናምን አንድ ሰው ጋር አይቀመጥም። ካዝናውን ለመክፈት ቢያንስ 2-3 ሰው ፈቃደኛ መሆን አለበት። አንድ ማናጀር ማስከፈት አይችልም ካዝና። ስለዚህ ሄደችና አንድ የቁልፍ አክሰስ ካለው ሰው ጋር ወደ ካዝናው ሄድ ትላለች። እቺ ቁልፍ አክሰስ ያላት ሴት አብራት ምትሰራ ሴት ነች፣ ታውቃታለች። እና የሚሼል ሁኔታ ቅር አላት። ወዲያውም የሆነ ነገር እንደተፈጠረ ገባት። ዝም ብላ ግን ወደ ካዝናው አብራት ሄደች። እንደደረሱም ካዝናው ጋር ሚሼል ነገረቻት። ላይ ላይ ቦምብ አጥምደዋል፣ ልጄንም አግተዋል፣ ሊገሉብኝ ነው። የሰጡኝ ደግሞ ገብቼ እስከወጣ 5 ደቂቃ ብቻ ነው። በ5 ደቂቃ ውስጥ ብር ይዤ ካልወጣው አለቀልኝ፣ እባክሽን ይህን ካዝና እንክፈተው ትላታለች። ይህን ነገር ታዲያ ባልደረባ ስትሰማ አይሆንም፣ የራስሽ ጉዳይ፣ ካዝናማ ለአንቺ ብዬ አልከፍትም፣ አይመለከተኝ ብትል ትችላለች። ግን እዚህ ጋር ጓደኛዋ ስለሆነች አልከለከለቻትም እንጂ በጣም ሪስክ አለው። ኃላፊነቴን ለአንቺ ብዬ መጣስ አልፈልግም ምናምን ቢባል በቃ አለቀ። እሷ ግን ጓደኛዋ ስለሆነች እሺ አለች። ካዝናውን ከፈቱ። ጭራሹን ቦርሳ ውስጥ ትከትላታለች ብሩን። በዚህ ሻንጣም ወደ 50 ሚሊዮን ብር ይከታሉ። ያው በብር ነው የምነግራቸው፣ በዶላር ወደ 360 ሺህ ሆነ። እናም እንደጨረሱ ደግሞ አደራ ፖሊስ ጋር እንዳትደውይ ትላታለች፣ ይሄ ነገር እስከሚያልቅ። ታዲያም ባልደረባዋ እሺ ብላ ተስማማች እና ምንም ማንም ሳይጠይቃት እሷ ማናጀርን ሻንጣውን ይዛ
ከባንኩ ወጣች። ክሪስቶፈር ደግሞ መኪና ውስጥ እየጠበቃ ነበር። ገባች መኪና ውስጥ ሄዱ ተመልሰው ማለት ወደ ቤቱ። ታዲያም ግማሽ መንገድ ላይ እንደደረሱ ውረጅ ይላታል፣ ያስወርዳታል። ይህን ማድረግ የፈለገው ሲያመልጥ በምን እንዳመለጠ እንድታውቅ ስላልፈልጉ አሁን እሷን ይዞ ቤት ከሄደ ከዛ ሻንጣውን ይዞ እሷን ቤት አስገብቶ ምናምን ከሄደ የሚሄዱበትን መኪና ታያለች። ያ ደግሞ ትልቅ መረጃ ነው። ለዛ እሷን መንገድ ላይ ጣላት። ብን ብሎ በእሷ መኪና ሄደ። እቤትም ሮጣ እንደደረሰች መኪናዋ በር ላይ ቆሟል። ቤቱን ክፍት አድርጋ ስትገባ ልጇና አብራት የምትኖረዋ ሴትዮ ምንም አልሆኑም፣ ደህና ናቸው። ቦምቡን ፈተውላቸዋል። የቀረው የሚሼል ቦምብ ነው እላዩ ላይ የተጠመደው። የእሷንም ቀስ ብለው ይፈቱላታል። ከዛም ፖሊስ ጋር ተደውላለች። ፖሊስም መጣ። ሚሼል ላይ ያለውን ቦምብ መረመሩት። ተራ ዝም ብሎ ቀይ የተቀባ ፕላስተር የተጠመጠመበት ትቦ ነው እንጂ እንዳሉትም ተራራ ሚንድ ፈንጂ አልነበረ። ተጨማሪ ደግሞ ይዘውት የነበሩት መሳሪያ ሁሉ ፌክ መሳሪያ ነበሩ እና እያንዳንዱ ነገር የዘረፉት በውሸት መሳሪያና በውሸት ፈንጂ ነው ማለት ነው። ግን ያው ይህን ነገር በኋላ ላይ የታወቀው እንጂ መጀመሪያ ላይ ሁሉ ነገር የምር ስለሚሆን ማንም ሪስክ አልወሰደም የውሸት ነው ብሎ ማለት ነው። እና እያንዳንዱ ነገር እንደሚፈልጉት ነበር የተከናወነላቸው። አሁን እነ ክሪስቶፈር እንዴት ይያዛሉ? ጠፍተዋል። ብን ብለው ሄደዋል። የሚፈልጉትን የሚወት አሁን ይኖራሉ በዘረፉት በር። ግን ፖሊስ ሚሼልን መጠየቅ ጀመረ። እናም እንዲህ ትላለች፣ ማስክ አድርገዋል፣ ግን ዋናው አንደኛው አይኑን በደንብ አይቼዋለሁ። ትላንትና ደግሞ የሆነ ከስተመር መጥቶ ነበረ፣ ከሱ ጋር በጣም ነው የሚመሳሰለው ትላለች። እስቲ ማን ነው ምንድን ነው ብለው ይጠይቋታል። አረ ጭራሽ ሁሉ ቢዝነስ ካርዱን ሁሉ ሰጥቶኛል ትላቸዋለች ለፖሊሶቹ። ፖሊሶችም ይሳይ አረ እንዴ እሱ ሊሆን አይችል ሊዘርፍ መጥቶ ጭራሽ መረጃ ሰጥቶ ምናምን ይሄዳል። ኖ በጭራሽ ስሙን አዩት ክሪስቶፈር ይላል። አይ ክሪስቶፈር አይሆንም፣ በቃ ፕሮባቢሊቲው በጣም ትንሽ ነው ነገር ነው እና እነሱም ይሆናል ብለው አልጠበቁ። ግን ፖሊሶቹ ምንም አይነት መረጃ ሲያጡ ቆይ እስቲ እኚህን ሰዎች እንያቸው ብለው የዘረፉ ሰዎች ምድር የሚደረጉት በፖሊሶች ይታያሉ። ዘራፊዎች ደግሞ ብልጥ ካልሆኑ እላያቸው ላይ ውድ ነገር ገዝተው የተለየ ላይፋቸው ከዚህ ወደዚህ ገብቶ ስለምተው ያስታውቃል። በቃ የሆነ ነገር እንደዘረፉ ላይፍ ስታይላቸው ባንዴ ነው ቀይር የሚለውና እሱን መገምገም ይጀምራል። ክሪስቶፈር ኖሪሳ ደግሞ ይጠረጥረናል ብለው ሰው ስላላሰቡ ላይፍ ስታይላቸውን ቀይረው ስለነበረ ፖሊስ ከሳምንት በኋላ አስቆማቸው መኪና እየነዱ። እናም ቀጨም አደረጋቸው ሁለቱን። ክሪስቶፈርም ትክክለኛ ፎቶ ይህን ይመስላል። የሊሳም ትክክለኛ ፎቶ ይህን ይመስላል። ከወር በኋላ ሁለት ሰዎች ነበሩ አልኳችሁ ከክሪስቶፈር ጋር ቤት ውስጥ የገቡ። አንደኛው ተያዘ። ከሳምንት በኋላ ደግሞ አንደኛውም ተያዘ። ፖሊሶቹ ለቀሟቸው ማለት ነው እዚህ የዝርፊያ ወንጀል ላይ ያሉትን። ሁለቱም ታዲያ ክሪስቶፈርን የተባበሩት ወንጀለኞች ፎቶቸው ይህን ይመስላል። ፍርድ ቤትም ቀርበው እነሱ እድሜ ልክ ተፈረደባቸው። ክሪስቶፈርም ምንም ጥያቄ የለውም እድሜ ልክ ተፈረደበት። የእሱ ፍቅረኛ ሊሳ እሷ ግን ጥፋተኛ አይደለሽም ተባለች እና በነፃ ተለቀቀች። ምክንያቱም በእሷ ላይ ምንም አይነት መረጃ ማስረጃ ሊያገኙ አልቻሉም። ሺህ ጊዜ ቢጠረጥሯችሁ ማስረጃ ከሌለ በዜሮ ነው የሚባዛው። ስታወራ የነበረው በዎኪ ቶኪ ነው ብያቸዋለሁ። ዎኪ ቶኪ ደግሞ ሪከርድ አያደርግም። በስልክ ቢሆን ያወሩት ቀላል ነው፣ ሪከርድ ይደረጋል። ልክ እንደኛ ሀገር እንደ ኢትዮ ቴሌ የሆነ ድርጅት አለ። ከሱ ሄደው ማስረጃ ማውጣት ነው። ከዛ በቃ አለቅ። ግን ምንም አይነት ማስረጃ እሷ ላይ አላገኙም። ያላቸው መረጃ የሆነች ሴት ውጪ ሆና በዎኪ ቶኪ ያዋራቻቸው ነው የሚል ነበር። እሷ አቱን ግን በምን ያስረዱ? የዛሬ ሁለተኛ ታሪካችን ይህን ይመስላል። በዚህ አጋጣሚ ላይክ እያደረጋችሁ ነው። ላይኩን ትታችሁታል። በደንብ አድርጋችሁ ላይክ አድርጉ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ።